ሰላም ቤተሰቦቼ እንደምናችሁ። በአማርኛ እየሰራሁላችሁ ነኝ። ትንሽ የመናገር ችግር ይኖራል፣ ግን ለእናንተ ይበቃል። ሁሉ ጊዜ እንደምላችሁ ማለት ነው። በደንብ አድርጋችሁ ተከታተሉኝ። በምልክት ያንዳንዱ ማብራሪያ ባለው ነው የማቀርበው። ተከታተሉኝ ማለት ነው። አሃዱ ይሄ የካህን ብቻ ነው በአንድ ያደረኩት። የዲያቆኖቹ ሌላ ቪዲዮ ሰራለሁ ማለት ነው። ሁለት ርክርክ ማለት ነው። ከዛ በኋላ አንድ ድፋትና አንድ ጨረት አለ። እቺ ጨረት ናት። ሁሉ ጊዜ እንደምላችሁ ማለት ወደዚህ ነው የምትጨረተው። ያያት ነው ጸጋ ማለት ናት። እቺ አንድ ደረት አለች። ጨረት ደረት ሁለት ረክርክ አድርገ አንድ ጨረት አንድ ድፋት ማለት ነው። ደረት ድፋት ማለት ነው። አብ ቅዱስ። አሁን እዚህ ላይ በደንብ አድርጋችሁ ይሁን። ሁለት ጨረት አንድ ታላቅ ጨረት ማለት ነው። ከዛ አንድ ደረት አንድ ጨረት አንድ ድፋት ሁለት ርክርክ አለች። ቡርክት ነው የሚቀበለው። ቡርክት ነበ አንዳልነው ማለት ቡርክት ነው። ግን አንድ ጨረት ስላለች እቺ ምልክቷን ይቀይረዋል ማለት ነው። ቅዱስ ወይ ወው ማለት ናት እቺ ወይ ወው አሃዱ የተረዳችሁ እንደሆነ አምናለሁ ማለት ነው። በደንብ አድርጋችሁ አሃዱ አሃዱ ወልድ ቅዱ ቅዱ ይሄ ጸናጽል ማለት ነው። ቅዱ ይሄ ያቀነዋል ማለት ነው። ቀናት ማለት ነው። አሃዱ እቱ ህልውቱ ማለት ነው። ህልውቱ ማለት ነው። መንፈስ ቅዱስ ይለናል። አጠቃላይ ሁሉም ለየሆነኝ በደንብ አድርጋችሁ አዳምጡኝ። አዱ አብ ቅዱስ አሃዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ። አሐዱ ይሄ ይመስላል። ሁለተኛ ደግሞ ሰብሖ ለእግዚአብሔር
እና እስመ ጸናት የሚል እናያለን ማለት በደንብ አድርጋችሁ ተከታተሉኝ። ሰ ደረት ማለት ሰብህዎ ለእግዚአብሔር መጽሐፈ ዕዳሁን አጥመቀ ነው። ሁለቱ በአንድ ነው ያለው። ሰብህዎ ወሰጠጠ ማለት ነው። ወሰጠጠ ማለት ነው። ለእግዚአብሔር ደረት ማለት ነው። ድፋት ማለት ነው። ሄር ኩል ደረት ኩልክሙ አሕዛብ አብዛ ነው። አንወር ያለው ብ አይጠብቅም ማለት ነው። እሺ ሶስተኛው እስመ ጸና እስመ መጀመሪያ ነው ማለት ነው። መንሻ ነው። እስመ ተንስ ትባላለች። እቺ አራት ርክርክ ነው ያላት። ከዛ በኋላ ተመልሶ 4 8 ጠቅላላ ማለት ነው። እስመ ምህረቱ ላዕሌነ እንዘንዘክን ብለች ማለት ነው። ሁሌ እንዘንዘክን ብለች ላይ ያለችው በፊት ያለችው እንትን ይዘት ነው የምትያዘው። ምህረቱ ላዕሌነ ይለናል ማለት ነው። ምልክት አለላችሁ እዚህ ጸጋ፣ ቡርክት ወይ ወውኡ፣ ጸናጽል፣ ህልውእቱ፣ ተንስእ፣ መጽሐፈ ዕዳሁ ወሰጠጠ። ጸጋ ማለት ነው አብ ባልነው ማለት ቡርክት ደግሞ አለች እዚህ ማለት ቅዱስ ስም ቡርክት እንዳልነው ወይ ወውኦ እቺ ያለች ማለት ጸናጽል ደግሞ ጸልዩ ላይ እንዳየነው ነው። ህልውእቱ እንዳየነው ተንስእ እቺ ማለት ነው። 8 ርክርክ ካሏት ያሏችሁ መጽሐፈ ዕዳሆሙ ነው። ወሰጠጠ አጥመቀ ሁሌ ቀላሎች ስለሆናችሁ ስለሆኑ ምልክቶችን እነዚህ ናቸው። ቀጣይ ክፍል 6 እንሰራለን። ክፍል 4 አልሰራሁም ዘልየዋለሁ። ቀላል ነው። ዝሮ ግን ካስፈለጋችሁ ንገሩኝ፣ ሰራላችሁ፣ ችግር የለውም። ለአሁን ግን ይበቃናል። ወስብሐት ለእግዚአብሔር።